ዩቲዩብ አከፋፈት ይኸውና ዩቲዩብ ቻናሌ ላይ ሰርቼ ለቅቄያለሁ። ከፍታችሁ ዩቲዩብ ቪዲዮ ጭናችሁ ኑ ዛሬ ማታ ዩቲዩብ ቻሌንጅ እንጀምራለን። እባካችሁ መጀመሪያ ቻናሉን ክፈቱ። ዩቲዩብ ቻናል ከፍታችሁ ቪዲዮ ጭናችሁ ነው። ቪዲዮ እንዴት እንጭናለን ካላችሁ እሱ ካልገባችሁ ይሄውላችሁ ኢትዮ 16 የሚለው ቻናሌ ላይ የዩቲዩብ ቪዲዮ እንዴት እንደምትለቁ ሰርቻለሁ። በዛ መሰረት አይታችሁ ለቃችሁ ኑ ዛሬ ማታ እዚሁ ቲክቶክ ላይ ላይቭ ላይ ዩቲዩብ ቻናላችንን ቻሌንጅ እንጀምራለን። በነገራችን ላይ እቺ ነገር አትናቋትኝ። አብዛኛዎች በጣም ንቃችሁታል። አትናቁትኝ። የናቁት ይደርሳል፣ የሳቁት ይወርሳል ይላል ያገራይ ሰው። በእጃችሁ ባለው ስልክ በማዳም ዋይፋይ አብዛኛዎች የማዳም ዋይፋይ ነው የምትጠቀሙት። በቃ ማዳም ተፍቀድም ሰርቃችሁ ምንም ይሁን የማዳም ዋይፋይ ነው የምትጠቀሙት። ኦፍ ኮርስ ነፃነት እንዳሌላችሁ አውቃለሁ። ገባችሁ? ግን የምትናፍቋትኝ የነፃነቷን ቀን ለማግኘት ዛሬ መታገል አለባችሁ። ስልኩ እሱ እንዳይጠቀምባችሁ እናንተ ተጠቀሙበትኝ። አብዛኛ የማዳም ቅመሞች በጣም ሚዲያ ላይ ያላችሁ በቃ ስፔሻሊ የማዳም ቅመም በሁሉም ቦታ አላችሁ፣ በቲክቶኩ፣ በዩቲዩቡ፣ በኢንስታግራሙ፣ በፌስቡኩ። ግን እናንተ አንድ ብር የምታገኙት ነገር የለም። በቃ ለሌላውን ሰው ነው የምታሳድጉት። እናንተ እያደጋችሁ ሌላን ሰው ብታሳድጉ ችግር የለውም። ገባችሁ? ግን እናንተ ወደ ቁልቁል እየወረዳችሁ ሌላን ሰው ለማሳደግ የምትኖሩ ደግሞ ይሄ ጅልነት ነው ለኔ። በቃ ይሄ ድድብና ነው። ገባችሁ? እናንተ አመት ለአመት መዳም ቤት እየኖራችሁ አመት ለአመት ነፃነት ናፍቋችሁ እየኖራችሁ ሀገራችሁ መግባት እየፈለጋችሁ ግን ምን ይዤ ልግባ ብላችሁ እየተሳቀቃችሁ እያለቀሳችሁ እስቲ ቤት ይቁጠረው ብርድ ልብስ ውስጥ ገብቶ የሚያለቅሱ የማዳም ቀሞች ስንት አሉ? ገባችሁ? ገንዘብ ደስታን አይገዛም እንዳትሉኝ፣ ይገዛል። ኦኬ፣ የገንዘብ እጦት ነው ዛሬ አረብ ሀገር ላይ እየተንከራተታችሁ ያላችሁት። የሰው ፊት የሚገርፋችሁ የገንዘብ እጦት ነው። ተረዳችሁኝ? ግን ከኪሳችሁ 5 ሳንቲም ሳታወጡ እራሳችሁን ሰርታችሁ ስኬታማ የምታደርጉበት መንገድ ሲመጣላችሁ ያንን ተጠቀሙትኝ። እኔም ላምጣው ሌላም ሰው ያምጣው። እናንተን የሚጠቅማችሁ ከሆነ ሂዱ፣ ገስግሱ፣ ሂዱ፣ አታቁሙ። አስረጅኝ የምትሉ ልጆች ይኸውና ዩቲዩብ ቻናል ክፈቱ። መጀመሪያ ሀባይቢ እኔ አቅሜ በሚችለው ቪዲዮ እስከ መስራት ድረስ እናንተን አግዛለሁ። መስራት የማትችሉ የማዳም ቅመሞች፣ ነፃነት ያሌላችሁ፣ መናገር ድፍረቱን ያጣችሁ ልጆች የተወሰነ እኔ አግዛችኋለሁ እስከምትነቃቁ ድረስ እኔ በራሴ ሰርቼ እሰጣችኋለሁ። ግን መጀመሪያ ክፈቱ ዩቲዩብ ቻናል እባካችሁ። እናንተ ብዙ ነገር እውቀት አላችሁ። ባይዘው ስደት ላይ ብዙ ደስታም ይሁን ሀዘንም ብዙ ነገር አሳልፋችኋል። ገባችሁ? ብዙ የደበቃችሁት እውቀት አለ። ይሄንን አውጥታችሁ ተጠቀሙበት። በቃ ሌላ ሰው ኑ ስሩ እኔ ያገኙት ሰውን እስኪላችሁ አትጠብቁ። ለራሳችሁ ሳታድጉ ሌላን ሰው ለማሳደግ አትሞክሩ። ስሩ፣ ችግር የለውም። መልካምነት ለራስ ነው። ባይዘው ግን እናንተ ወደ ቁልቁል እየወረዳችሁ ሌላን ሰው አሳድጋለሁ ብሎ መልፋት ለኔ ድድብና ነው።